ጭራሽ ጥሩ ነገር ነው የሰራሽው እያልከኝ ነው አይደል? ጭራሽ ጥሩ ነው? ማን ነው እንደሱ ያለሽ? ይኸውልሽ እሱ ወንጀል ነው። እሺ ይሄው ሞቷል ብለህ ተስፋ የቆረጥክበት አባት በህይወት እንዳላወቅክበት አይደል እንዴ? እየቀለድኩ አይደለም ጩና። ከኔ ጋር መሆን የምትፈልጊ ከሆነ ወደ ኋላ ሳይሆን ወደፊት ነው መራመድ ያለብሽ። እሺ ይሄን ነገር ደግሞ አስተካክል። ከኔ ጋር መሆን ስትል አልገባኝም። ቆይ ምን ለማለት ነው? ጥሩ ጓደኛ ይሆን መስሎኝ። ጓደኛ ብቻ ስትልም አልገባኝም። ቆይ እኔ እናንተ ጓደኛ ብቻ ነኝ ማለቴ ምን እንደምልህ አላውቅም፣ ግን ካንተ ጋር ስሆን እንተባተባለሁ ማለት አማርኛዎቼ እንዳለ ይጠፉብኛል። እኔ ተስተካክለሽና ጥሩ ሴት ሆነሽ ማየት ነው የምፈልገው። ይሄን ነገር ደግሞ ከአንዲም ሁለቴም ተነጋግረንበታል አይደል? ግን እኮ እየሞከርኩ ነው። ስንቴ ነው የምትሞክሪው? ቆይ ከኔ ጋር ሆነሽ ጭምር እኮ ነው ስንቴ ነው ስትሞክሪኝ የነበረው? ይቅርታ አድርግልኝና ግን እንዳንተ እኮ ስርቆቱን የቻለበት የለም ማለት። እኔ ደግሞ ምን ስሰርቃየሽ? የሰው ልብ ልበልህ? እየቀለድኩ አይደለም ጩና። በዚሁ ከቀጠልሽ ከኔ ጋር ምን ቆየ ይመስልኝ? እሺ እሞክራለሁ አልኩ አይደል እንዴ? ደግሞ ከዚህ በኋላ እኮ አልሰርቅም። እና ደግሞ ምን ዛሬ እራት አትበላም? ምን አይነት ጥያቄ ነው? እና ጾሜን አድራለሁ እንዴ? ማለቴ ብቻ ነው የምበላው ማለት አብረህ መብላት የምትፈልገው ሰው ምናምን የለም? ምን ሆነሻል ጩና? ዛሬ ጥያቄሽ ግራ እያጋባኝ ነው። ማለቴ በቃ እኔ በቃ ምን በቃ ነው። ምን ነው ችግር አለ እንዴ? ብቻውንም ኮማንደሩ ደወለ ምናምን እንዳትለኝ። መቼም የዚህ ሰውዬ ጣጣ በፍጥነት የሚያልቅ አይመስለኝም። ይህን ስልክ አውቀዋለሁ በእርግጠኝነት ያባዬ ስልክ። አፍቅረኝ እንዳላገባኝ ይገባኛል፣ ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔም በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገህልኛል። ቆይ ምን እያደረግሽ ነው? ከውጭ ዘፈኑ አይሰማም? ብር አምባሪ ልሰጥህ ነው። አያስፈልግም። ፈልጌ ያላገባው ሴት ብር አምባር ለኔ ምን ያደርግልኝ? ማታ እንደዛ ጎሮሮዬ እስኪዘጋ ብር አምባር ሰበረለው ስላምሽቼ መቼም አታሳፍረኝም አይደል እንዴ ወንድሜ ልጅ? ጥሩም ሆነች መጥፎም ሆነች አንድ ሚስት ያርጌ ተቀብያታለሁ። አልገባህ? የኔ ፍላጎት ባሏ መስለ ሳይሆን እውነተኛ ባሏ ሆነ መታየት ነው ፈልገው። እሱን በፍቅር አስይዛለሁ ስል እኔ ቀድሜ በፍቅሩ ሳልቀር ምን እኔ ዝራና ፈቀዋለሁ። ወንድሜን ስታማግጠው እጅ ከፍንጅ ነው ያስኳቸው። ከምንም በላይ ሽንፈት ያመኛል። ምንድነው የምታወሪው? እስክንድር አንተ መቼም አትሞትብኝ እባክህ አባዬ። ለምንድነው እንደዚህ ይሆንሻለሽ? እኔ ምን ሆንኩኝ? ሚስት ናት እዚህ ቤት ውስጥ ምንም መብት እንደሌለ ለማሳየት እየሞከረች አለችው። የባለ ሄት ብዬ ስላከበርኩሽ ነው መስመር እያለፍሽ ያለሽው። ምንም የባልና የሚስት ወግ የለንም። ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለገም። ጥሩ ባል እንደሆነሽ ቢያንስ ትንሽ ጊዜ ስጭ። ቆይ ግን መቼ ነው እኔ ከዚህ እስር ቤት ነፃ የምሆነው? እስር ቤት እንዳለሽ ነው የሚሰማሽ? ወዴትም ንቅንቅ ማለት አትችይ። ከዚህ እብደት የሆነ አለማችሁ እየወጣሁላችሁ ነው። ወዴት ነው የምትወጪው? ያገባሻል? አሁንስ በጣም ያበዛሽው መሰለኝ። ምን አባሽ ነው ያልሽው? አንቺ ማትረቢ ምንድነው እዚህ ቤት ውስጥ ሲከናወን ያለው? በቃችሁ። እዚህ ቤት ምን እየተከናወነ እንደሆነ የሚነግረኝ ሰው አለ? እባክህ አባዬ አትበሳጭ። ይሄ እኮ ያው የቤተሰብ ጸብ። እዝራ ለራት ይዤሽ መውጣት ፈልጋለሁ ብሎኝ ነው። ልጄ ደስተኛ ሚስት አድርጎ አላዚሽም አይደል? እኔ ልጅ ብሎት ከልጇ ያፋቱኛል። የማህደርን ፍቅር በልብ ይዤ ለአንቺ ጥሩ ባል መስዬ ለመታየት እሞክራለሁ። ግልጽ ነው። ተግባባለሁ። ገባኝ። ይሄንንም የቤተሰብ ጸብ ነው በለኛ። ስለ ሀብል ጦርነት ልትነግረኝ መኝታ ቤት ድረስ ፈልገኝ የመጣው ማለት ነው? ዝም ብዬ ሰዓት ጫጉሏን በደስታ ሰልፈቻል መሰለኝ። ሀብል ተከታታይ ድራማ በቅርብ ቀን በማዶ ሲኒማ ይጠብቁን። ሄሎ አባዬ። አልገባኝም። ቆይ እንዴት ሊሆን ቻለ? የእውነት አለ አባዬ? እውነት በሕይወት አለክ? ይህንን ማመን አልችልም። ሞታል ብዬ ተስፋ ቆርጬ ነበር። እባክህ ዳግም ተረዳኝ። ይህን ነገር እኮ እያረኩ ያለሁት ለራስህ ብዬ ነው። አባዬ ድጋሚ ልጠፋብኝ ነው? ድጋሚ ያ ኮማንደር አግቶ ነው አይደል?
በቃ የኮማንደሩ ስልክ እንዳጋጣሚ እጄ ላይ ገብቶ ነው አልኩ አይደል? አንቺ ማትረቢ እሱ እንደላከ ስላወቅኩ ነው የራሴን ስልክ ያስጠለፍኩት። ዳጊ ስለዚህ አሳልፈ ልሰጠኝ ነው? አባዬ ለምንድን ነው ማታምኝ? እንዴት ነው ለኮማንደሩ አሳልፈ የምሰጥ ነው ወይስ የገባውልህን ቃል ቆይ አላመንክበትም? ለነገሩ ይገባኛል። ምንም ብታረግ አልቀየምም። ይኸውልህ በቃ የኮማንደሩ ስልክ እንዳጋጣሚ እጄ ላይ ገብቶ ነው አልኩ አይደል? ይሄንንም ኮማንደር ነው በል ያለ። አሁን ስልኩን ልዘጋው ነው። አላናገርከኝም። ስለኔ ምንም የሰማው ነገር የለም። አባዬ ድጋሚ ልጠፋብኝ ነው? እባክህ ዳግም ተረዳኝ። ይሄን ነገር እኮ እያረኩ ያለሁት ለራስ ብዬ ነው። አባዬ ለኔ የምታስብልኝ ከሆነ ያለህበትን ቦታ ንገረኝና የሚመጣውን ነገር አብረን እንጋፈጥ። እሺ ልጄ በጣም ወድሃለሁ። አባዬ እባክህ ስልኩን አትዝጋው እባክህ። ዘጋው። ይኸው ድጋሚ ሊጠፋብኝ ጆሮዬ ላይ ስልኩን ዘጋው። እባክህ ዳጊ ተረጋጋ። ሲመስለኝ እሳቸው ላንተ አስበው ነው የሚሆነው። አልገባሽም ጩና። አባዬ ብቻው የሚችለው ነገር አይደለም። ቆይ እኔ ደከመኝ ሰለቸኝ አልኩት። ለምንድን ነው በእኔ ተስፋ የሚቆርጠው? ዳጊ እባክህ ተረዳቸው። ያንተ ህይወት እኮ አደጋ ላይ እንዳይወድቅ ብለው ነው ሁሉ ነገር እያደረጉ ያሉት። ይልቅ አሁን የኮማንደሩን ስልክ ግን ምንድነው የምናደርገው? የት ነው ያለው ኢንስፔክተር? አሁኑኑ ፈልጌ ነበር። ይኸውልህ እጅ ከፍንጅ የምትይዛት ወንጀለኛለች። እኔ ላይ ነው ወንጀሉን የፈጸመችው። ለማንኛውም ቢሮናና ምልክቷን አናግርሃለሁ። ልጅቷ የለመደ ሳትሆን አትቀርም። ምናልባት ሌላ ፋይል ካላት በዛው ታጣራልኛለህ። አሁኑኑ ቢሮና። ምን አይነት ጣጣ ውስጥ እንደገባሽ አልገባሽ። እኔ ኮማንደር እንኳን ለነካኝ ላየኝ ሰው ምን አይነት ሰው እንደሆንክ አታውቂም። እቺ የሚጨራሽ ሚስቱ አልቀምጣለች አይደል? አይለ በአሁኑ ሰዓት እኮ ከሁላችንም በላይ እዚህ ቤት ውስጥ እንደ የሚደስተኛ ሰው አለ አይመስለኝም። አልገባኝም። ለመሆኑ የት ነው ያለችው? ኬርሚያስ ጋር ናት። ለነገሩ ጠርጥሬ ነበር። ቢሆንም ግን ሁሉ ነገር ስርዓትና ደንብ አለው። ገና ለገና ትላንትና በጉልበት ከእጃችን ፈልቆ ወሰደና ዛሬ እንደ ትላንትና ማድረግ ይችላል ማለት አይደለም። ኧረ እባክህ ተረጋጋ። ላይ እኮ እንዴ ምን ማለት ነው ተረጋጋ ማለት? አንቺስ ብትሆኚ እንደዚህ እስከምትንዘላዘል የት ነበርሽ? ከፍቅረኛዋ ጋር ጊዜ ማሳለፉ ነው መንዘላዘል? ስለዚህ እኛን ሳያስፈቅድን ጠቅልሏታል እያልሽኝ ነው? እንደውም ኤሚ እንደነገረችኝ ከሆነ እኮ ሁለቱም በአሁኑ ሰዓት ላይ ከፍቅረኝነት እያለፉ ነው። እስኪ ንገሪኝ ዝም ነው። እኔ ሳላውቅ የተፈጠረ ነገር አለ እንዴ? ላይኩን ምን እንዳሰብክ ገብቶኛል። በእርግጥ እኔም ቢሆን ደስ ይለኝ ነበር፣ ግን ደግሞ እንደሱ አይመስለኝም። ለምን እንደዛ አልሽ? እንደውም እኮ ላይኩን ኤሚ ከዚህ በፊት ስላስወረደች ድጋሚ አላረግዝ ሆኖ እያለች ስጋት ላይ ነች ያለችው። እንግዲህ ፈጣሪ እንደማይጨክንባት ተስፋ አደርጋለሁ። አንቺ ፊውቀኝ ለምንድን ነው ማትተይ ሰላም ማሰጭን? እባካችሁ እየሞትኩኝ ነው፣ እርዱኝ። አልገባኝም። ምንድነው እያወራሽ ያለሽው? ዶክተሮቹ ለመኖር 1 ዓመት ብቻ ነው ያለሽ አሉኝ። ምን? የሰራውለት ምግብ ተመቾት ማማ? እህል ቅጠል ባይልም ምንም አይል እንዴ? አልጣፍጦትም እንዴ? ምን ይጣፍጣል? ይሄን ፍርፍሯችሁን እየሞላችሁበት ያቺ ብርጓል ብትሆን ነበር ምን የመሰለ ምግብ ምሰራው። ወይ እቺ ብርጓል አሁንስ አቃጠለችኝ። ይቅርታ ማነሽ? አምራን ነው አይደል ስምሽ? ምናልባት እኮ ስሜ ያልያዝሎት ካሉት ልጄ ብለው ሊጠሩኝ ይችላሉ።
ወዴት በይ። ዝም ብሎ ልጅ ያለ እንዴ? በአንቺ ቤት ባቋራጭ መጎዝጎዝሽ ነው። ኧረ አይደለም እማዬ። አይ እንግዲህ ይሄ ድብቅብቅ ነገር ነው አይመቸኝም። ፊት ለፊት እስከ ዶቃ ማሰሪያሽ ነው የምነግርሽ። እሺ በቃ ይቅርታ። ምናልባት እኮ ስሜ ካስቸገሩት ብዬ ነው። መጀመሪያ የሚያስቸግር ስም ማን አውጫለሽ እንዴ? እኔ እኮ አይደለም ስሜን ያወጣሁት። እና የድሮ ሰው የዚህ አይነት ስም አወጣ ልትይ ነው? ቆይ ለፋኑኤል እርሱ አይደሉም እንዴ ስሙን ያወጡለት? ልጄ መልአክ ስለሚመስል ነው ፋኑኤል ያልኩት። እሱ እኮ አሁንም እኮ መልአክት ነው የሚመስለው። ምን ዋጋ አለው? አሁን አወዳደቁን አላሳምራለ እንጂ በልጅነቱ እንዴት ያለ ሸበላ መሰለሽ። ኧረ አሁንም ቆንጆ ነው። በገዛ ልጄ ተሳስተሻል እያልሽ ነው? ኧረ እንደሱ ማለት ፈልጌ ሳይሆን ብዙ ጊዜ መላእክቶች የተቸገረ ሰው ጋር ነው የሚደርሱት ብዬ ነው። አይ ጤነኛ መላእክትማ አንቺ ጋር አይደርስም። እንግዲህ እኔ እስከማውቀው ድረስ ፋኑኤል ጤነኛ ነው። አንቺ ልጅ ልታስቀስፊ ነው ታጥቀሽ የተነሳሽው? ኧረ እንደዛ ማለት ፈልጌ ሳይሆን ያው አምራም ማለት ደስ ብላን እምር ብላን ማለት ነው። ከዱቄት በፊትና ከዱቄት በኋላ እኮ ምን እንደምትመስይ አየንሽ እኮ። የምን ዱቄት? የእንጀራ ልበልሽ? በዚሁ ከቀጠላችሁ ወደፊት በሱም ሳትጠቀሙበት አትቀሩ። ሰው እዚህ የሚበላው ለሆዱ አጥቷል፣ እናንተ ፊታችሁን ትለቀለቃላችሁ። ግን እኮ አሁን መቀባባት አቁሜያለሁ። እኔ አሁንም የሚታየኝ የትላንቱ መልክሽ ነው። ምንም አትኩሬ ባይሽ የራስሽ ወዝ ምንም የለሽም። ሁለንተናሽን ዝም ብዬ ሳየው ይሄ አርቲፊሻል የምትሉት ነገር አለ አይደል? ልክ እንደዛ ነው። ወይ አምራ እንዲህ በገዛ ፈቃድሽ የስድብ ናዳ ይወረድብሽ። ምን አልሽ? አይ ቡናው ስለፈላ ልቅዳው ብዬ ነው። ማለቴ ጀበናውን ላውጣ። እኔን አስፈቅደሽ አልጣልሽ? አውጪዋ። ጀበናውን ከጣልሽው ራሱ 3 ሰዓት ሆነሽ። እኔማ እኮ አጥንቴ ጣልሽ ነበር የመሰለኝ። አይ ብርጓል፣ ቡናማ እሷ ታፍላ። አሁን ስለገዛ ፈቃዴ ከዚህ ጨዋታ ልወጣ ነው እንዴ? አቃጠሉኝ እኮ። አረ ጀበናውን እኮ ነው አቃጠለኝ አልኩት። ባለፈው የሚያንገበገበሽ ጀበናው ነዋ። እቺችን ለኛ ጥሬ ጥሬውን ለጌኛ አሉ ሲተርቱ አባቶች። ጌኛ ምንድን ነው? ያንቺ ቢጤ ነው። እንደኔ ቆንጆ የሚያምር ነገር ማለት ነው። አረዴ ማታቂውን አዘባርቂ። እሺ በቃ ማማ እርሶ ደስ እንዳሉት። በይ ቡናው ሳይሰክን ቀርተሽ ደግሞ እንዳታቃጥይ። ወይ አምራን ዛሬ አንቺ ሴትዮ እኔ ባሰራልሽ አምራን አይደለም። ለነገሩ የስራዬን ያገኘሁት ፈጣሪ እጄን የከፈለኝ። ቆይ ምንድን ነው የተፈጠረው? ለምንድን ነው የሆንሽውን ነገር በግልጽ ማትናገር? እንዴ ለይኩን እዚህ ምድር ላይ ለመኖር 1 ዓመት ነው የቀረሽ ዶክተሮች አሉኝ እያለች እኮ ነው። ስንቴ ትንገርህ? ዝም የነገርኩሽን አላመንሽኝም አይደል? ይቅርታ ግን ሮማን ምን አይነት ሴረኛ ሴት እንደሆንሽ እያወቁኝ በፍጹም ላምንሽ አልችልም። ይኸው ካላመናችሁኝ የሕክምና ውጤት ሰሞኑን ትንሽ ራሴን ያመኝ ስለነበረ ወደ ሆስፒታል ሄጄ ነበረ። ካንሰሩ 3ኛ ደረጃ ላይ እንደደረሰ ነገሩኝ። ቆይ ይሄ ምርመራ ውጤት ትክክለኛ መሆኑን በምን ማረጋገጥ እንችላለን? ዝም ይቅርታ ላይኩን እኔ ከዚህ በላይ እዚህ ቦታ መቆየት አልፈልግም። ለነገሩ በሱ አልፈርድም። ብዙ ስቃይና መከራ ደርሼባታለሁ። ምንም ብትል አይፈረድባትም። እሺ ተረጋጊ አሁን በቃ። ወንድሜ ከዚህ በኋላ ያለው ነገር ሁሉ ያንተ ነው። ሀብቴም ንብረቴም ሁሉ ያንተ ነው። ምን አለ አሁን እንኳን ስለ ገንዘብ ባታወሪ ሮማን። እኔ እናንተን እኮ ያጣላን ገንዘብ መስሎኝ አንድ እንዳልሆን እኮ ያደረገን ገንዘብ ነው። እባክህ ላይ እኮ እንደዛ አትበል። ንብረቴን የማትረከበኝ ከሆነ ለእርዳታ ድርጅት ወስጄ እሰጠዋለሁ። ግን ደግሞ አንተ እያለ ይሄንን ነገር ባላደርግ ጥሩ ነው። ቆይ ግን እስከ ዛሬ ስንገናኝ ለምንድን ነው ይሄን ነገር አልነገርሽኝ? እኔም ያወቅኩት ገና አሁን ከረፈደ ነው። እባክህ ወንድሜ። እባክሽ ሮማን ምን እየሰራሽ ነው? ከእግሬ ላይ ተነሽ ሮማን። ወንድሜ እባክህን ይቅር በለኝ። ሁሉም ነገር የገባኝ አሁን ከረፈደ በኋላ ነው። አንተንም ቤተሰብ
ቤተሰብን አስቀይሜያለሁ። እባክህን ወንድሜ ከገሽ ተነሽ እባክሽ። ሁላችሁንም ይቅርታ መጠየቅ እፈልጋለሁ። ተነሽ 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 ተነሽ። አንቺ ጨዋ በዛው እንዴ? ጭራሽ በጨው ነው እንዴ ሰጠሽኝ? ቀምሰው የለ እንዴ? ለነገሩ በስኳር ነው የሰጠሁት። መጀመሪያ ስኳር እንደምወድና እንደማልወድ አትጠይቂኝም እንዴ? አስታወስኩ። በጨው ነው መሰለኝ። አልሞታልኩሽ አይደል? ኧረ በስመ አብ ይበሉ እንዴ! ቡና ስለጠጡ ነው እንዴ የሚሞቱት? ይሄን ሁላ ጨው ሞጅረሽ ግፊቴ ልታስነሽው ነው እንዴ አንቺ? ውይ አሁን በደንብ አስታወስኩ። ምን እንደሚፈልጉ ስላላወኩኝ ባዶ ነው የሰጠሁት። አልገባኝም። እኔ ለመፈታተን እየሞከርሽ ነው እንዴ አንቺ? ውይ የራሴን ፈተና ልወጣ እያልኩኝ ሰው ልፈታተን? እኔ ፍለፍቻ አይደል እንዴ ያለሁት? ለምንድን ነው ወደዛ እየዞርሽ የምታወሪው? እሺ በምን ላድርግልዎት? በጨው ይሁን በሚጥሚጣ? ምን ማለቴ በስኳር በሚጥሚጣ ነው ያልሽኝ? ሚጥሚጣ ሆነሽ አቃጠልሽኝ እያልሽኝ ነው? አዎ አዎ። ይቅርታ እማዬ፣ አንዴ ውስጥ ደርሼ ልምጣ። ኧረ ስኒ እንኳን ከፍ ይበል። እቺ ጥዶ ዘለል ከየት ነው ያገኛት ባካችሁ? የእውነት አባዬ በጣም ነው ያሳቅ። ቆይ ዳጊ ሳትዋሽ፣ እውነትን አሁን ያወራሁት ነገር አስቆ ነው? እውነቱን ልንገር ያሳቀኛ ለማሳቁ መሻጣሁት ይተረገም እግዚአብሔር ይተረገም። ደግሞ እንዴት አስቀው እንዴት አሳብኩት ብራይ ኮራ ጀረና ወይ ማሳቅ በቅን ይቀርብኝ ስቀይ ከላቀን ይቀርዝ። አባዬ እንደነገርኩ ነው። ከዚህ በኋላ የጋሽን ቤተሰብ መበጥበጥ ቀጥ ለጥ ብለህ ስራህን ትሰራለህ። ከዛም በኋላ ደግሞ አዲስ ህይወት ትጀምራለህ። ዳጊ ልክ ነህ። እኔ አንተን ባላቅም ካንተ ተለይቶ መኖር ትንሽ ይከብደኛል። አባዬ እኔ እኮ የራሴ የሆነ ህይወት አለ። ቆይ እሺ ከኔ ጋር ዘላለምን ልትኖር ነው? አላውቅም። ሁሌ ባለለይ ደስ ይለኛል ያንተን ባላቅም። እሺ ባገባስ? አገባለሁ። ምን ማለቴ እገባለሁ ማለቴ ነው። ስለዚህ የምታገባ ሴት የግድ አማቿን ልትወድ ይገባል ማለት ነው። አይ አባዬ እሺ የማገባት ሚስት አማቷን ማትወድ ብትሆንስ? ፖይንቱ እዚህ ጋር ነው። አማቷን የማትወድ ከሆነች ጦርነቱ ተጀመረ ማለት ነው። ስለዚህ የግድ አማቷን ልትወድ ይገባል። ቆይ እሺ ባትገኝ ካልተገኘች ቆመ መቅረት ነው። አቶ ዳግም አይ አባዬ እኔም ባንተ የሚመጣብኝን ሰው እንደማልወድ ስለምታውቅ ነው አይደል እንደዚህ ይሆንክ ያለ። አማዝናለሁ ላይኩን።
ሮማን በርግጥ እህት እንደሆነች አውቃለሁ። እኔ ግን እቺ ሴትዮ ምንም አጥመኝም፣ በቃ ደስ አትለኝም። ቆይ እስኪ አንዴ ዝም ይኸውልሽ፣ ይኸው ከዚህ በፊት ምን እንዳደረገች በደንብ አድርገህ ታውቃለህ አይደል እንዴ? ተረጋጊ እስኪ። ምናልባት ተሳስቼ ሊሆን ይችላል አይኩ። ከሆነም ደግሞ ፈጣሪ ይቅር ይበል። እውነቱን የምናጣራበት መንገድ እኮ አናጣም። እና ታዲያ እስከዛ ድረስ እቺ ሴትዮ እዚህ ቤት ልትቆይ ነው? ቆይ ብትቆይ ችግር አለ? ጭራሽ እንደዛ ማስበው ማለቴ በህመሟ እርግጠኛ እስከምትሆን። እንግዳውስ ልንገርህ አይደል? አንተ ይሄን የምታደርግ ከሆነ እኔ ከዚህ ከቤት እወጣለሁ። እባክህ ዝም፣ እስኪ ለመረጋጋት ሞክሪ። ላይኩን ነገሩ እውነት ወይ ውሸት መሆኑ አይደለም፣ የዚህ ነገር ባለቤት ሮማን መሆኗ ነው እንጂ። ይሄ ነገር እውነት ሆኖ ቢገኝ ጸጸቱ በኋላ ላንቺ ነው። አይኔ እያየ አውሬ መንጋጋ ውስጥ ባለመግባቴ ላይኩን በፍጹም ልጸጸት አልችልም። ግን እኮ የህክምና ወረቀቱን ሳይው ፎርጅድ አይመስልም። በጥንቃቄ አሰርታው ቢሆንስ? ባይሆንስ? የእውነት ታማ ቢሆንስ? ከመወሰናችን በፊት ግን ረጋ ብለን ብናጣራ ይሻላል። ጎበዝ ዝናሽ። ለነገሩ እባብ ለእባብ አይደል የሚባለው? ፎርጅድ የህክምና ማስረጃ እንዳሰራው ለማወቅ 1 ሰዓት እንኳን አልፈጀብሽ። ግን አታስቢ፣ አንቺንም ቢሆን ለማሳመን አያቅተኝ። አንድ ጊዜ ብቻ የእናንተን እምነት ላገኝ እንጂ እንዴት አድርጌ ባዷቸው እንደማስቀር እኔ ነኝ የማውቀው። እንቺ አጭበርባሪ ሌባ፣ በመጨረሻ እጄ ገባሽ አይደል? ኮማንደር፣ እኔ የምሬን ነው። ማለቴ ፖሊስ መሆኑን እኮ አላወኩም ነበር። እና ሌላ 3 ቢሆን መጭበርበር አለበት እያልሽ ነው? እሺ አጥፍቻለሁ፣ እባክዎትን ይቅር ይበሉ። እሱ እንደ ሁኔታ ይሆናል። ደግሞ እኮ ንብረቱንም ቢሆን በዘዴ እንዲመለስ አድርጌ አይደል እንዴ? ስትሰርቂኝም እኮ በቆንጆ ዘዴ ነበረ። ለመሆኑ በዚህ ዘዴ ስንት ሰው አጭበረበርሽበት? ደግሞ የምሬን ነው፣ የመጀመሪያ ነው እኮ። መሳቅ ይችላሉ እንዴ? ማለቴ ቀልድ ይወዳሉ? አንድ ቀልድ አለኝ ልንገሩት። እንደውም ቀልዱ ጠፋብኝ። ፋይልሽን ሳገላብጠው ለካ ቤተኛ ነሽ። አሁን እኮ ተለውጫለሁ። ማለቴ አዲስ ህይወት ጀምሬያለሁ። ያን ቀን ራሱ ምን እንዳሳሳተኝ አላውቅም። አመል አይለቅማ። እውነቴን ነው። ሞባይሉን ከወሰድኩበት ቦታ እኮ ልመልስ ነበር፣ ግን የት ላግኘሁት? ጠፉብኝ አይደለ? መጥቶ የቀይ መች አድራሻዬን ይናገራል። አይ አላየሁትም፣ አላነበብኩትም። አሁን ዝም በይ። ሲጀመር አላማሽ እኔን ለመስረቅ አልነበረም። አየሁ፣ እርሶ ራሱ እኮ ገብቶታል። እኔ እኮ ከዚህም በኋላ የመስረቅ ምንም አላማ የለኝም። ዳግም ነው አይደለ ስልኩን ከኮማንደር ስረቅ ያለሽ? ምን? እናትም አንድ መከራቸው አላውቅም፣ ጭራሽ ብሶባቸው ነው የመጡት። በጣም አስጨነቀችሽ አይደል? አስጨነቀችኝ ብቻ ጭራሽ አላስተነፍሳሉኝ እኮ። በነገራችን ላይ ስራ ጉዳይ ሆኖብኝ ነው እንጂ እኔም ጥዬሽ ባልወጣ ደስ ይለኝ ነበር። የኔ ፍቅር፣ እኔም በጣም አፈቅርሃለሁ። ሲመስለኝ ተደብቀሽ መተንፈስ አልቻልሽም። አንተም ትወደኛለህ አይደል? በጣም ነው እንጂ የምወድሽ። እውነቴን ነው። ባይገርምሽ በህይወት ያፈቀርኳቸው ሴቶች 2 ናቸው። አንደኛዋ የልጄ እናት ስትሆን፣ አንደኛዋ ደግሞ አንቺ ነሽ። ምን ነው ዶክተር አመረርክ እንዴ? አይ ድራማውን እውነት እናስመስለው ብዬ እኮ ነው። በቃ እየመጣው ነው። እሺ አይዞሽ። እሺ በቃ ቶሎ ና። ምን ነው ማዘር ደህና አይደሉም እንዴ? አንቺ ልጠይቅሽ እንጂ ገና ስታይኝ ላበላም ነው የሆንሽው። እርግጠኛ ነሽ ከልጄ ጋር ነው ያወራሽው? ምን ማለት ነው? ሌላ ከማን ጋር ላወራ እችላለሁ? ማማሴው ለምንድን ነው? ላንቺ ነው እንጂ በዚህ አናቴን በይ። ወይ እናቴ፣ እንዴት ነው እናቴን አናቷን የምላት? በልጄ ላይ የማገጥሽበት ነው አይደል? ምን? እኔ ስመጣ በጣም ደንግጠሽ ነበር። ማን ያውቃል ይሄን ይወድሃለሁ ምናምን የምትይው ለዛ ለውሽማሽ ይሆናል። እኔን ካላመኑኝ ለምን አይደውሉለትም? እሺ በቃ ወይ ውለዱ። ምን? ውለጅና የልጅ ልጅ አሳይኝ። ይቅርታ ማማ፣ ግን
የሆነ የሚወስዱት መድኃኒት ምናምን የለም አይደል? ምን አይኔን ባይኔ አሳይኝ ባልኩሽ ጭራሽ አብደሻል እያልሽኝ ነው? ይቅርታ ማማ፣ አስቤ እኮ አይደለም የተናገርኩት። አስበሽማ እንደማትናገር ያየ ነው። ጭራሽ አይኔን ባይኔ አሳይኝ ባልኩሽ እኔ ነው ፈፌ። ምን ዛሬስ ምላሴን በቆረጠው። ግድ የለም አሁን ያልሽኝን ነገር ሁሉ ረሳዋለሁ። ያንን ማረጋው ግን ስትወልጅልኝ ብቻ ነው። ከፋኑኤል ጋር እኮ ገና አልተጋባንም። እና መቼ ነው የምታገኙ? አዝመራው ሲሰበሰብ ይሻላል። መቼም ለሰርግሽ ብር አምባር የሚለውን ዘፈን እኔ ነኝ የማወጣው አይደል? መኝታ ቤት ሁለታችሁንም ስላየዋችሁ ማለት ነው። ያው የከተማ ነገር ያውቁት የለ መጀመሪያ እኮ ሁሉም ነገር የሚያውቀው። እና ካለቀ ምን አስጨነቀሽ? ለማንኛውም ልጅ እፈልጋለሁ። ከዚህ በኋላ ግን ምናልባት የምትጠቀሚው ነገር ካለ አቁሚ። ምናልባት እዚህ መቆየቴ ካልቀረ አያት ልሁን ብዬ ነው። እባክህ ፋኑ ተረዳኝ። ይህን ነገር ማድረግ አልችልም። እንዴ ለምን አብራ? ለምን? ምክንያቱም እናትህ በጣም ኃይለኛ ናቸው። በቃ እንግዲህ ይሄን ማድረግ አልችልም የምትይ ከሆነ ምን አማራጭ አለኝ? እሷ ያመጣችልኝ ሴት አገባለሁ። ሌላ ታዲያ ምን አማራጭ አለኝ? እና ሳትወዳት ለእናትህ ብቻ ብለህ ልታገባት ነው? አንቺን እኮ እዚህ ቤት ጩኛ ያርግ ያመጣውሽ ያቺን ብርጓሉ ማንም ይሏትን ማያመጣቻት ሴት ላለማግባት ነበር እኮ። አትወዳትም አይደል እንዴ? ግን ምርጫ ከሌለኝ ምን ማድረግ እችላለሁ? ይሄ ነገር እኮ ወዴት እያመራ ነው? ትሰሚያለሽ? ከኔ ጋር የምትተባበሪ ከሆነ ክስሽን አነሳልሻለሁ። በምላሹስ ንገሪ። ዳግም ነው አይደል ከኮማንደሩ ስልኩን ስረቅ ያለሽ? ነገርኩት እኮ እዚህ ነገር ውስጥ ዳግም የሚያገባው ነገር የለም። እሱን እዚህ ነገር ውስጥ አታስገቡት። ስሚ፣ በዚህ ድርጊትሽ ምን ያህል እንደምትቀጭ ታውቂያለሽ? የፖሊስን ኬስ እኮ ነው ያወለቅሽው። እስከሚገባኝ ድረስ ህጉ ሁሉንም እኩል ነው የሚያስተናግደው። በኔ ኮማንደር አይንስቲዩ እሺ በቃ የሚገባኝን ብቻ ቅጣት ልቀጣ። ምን ዳጊ እዚህ ነገር ውስጥ ያለ ጥፋቱ ከሚገባ እኔ በጥፋቴ ልቀጣ እያልኩት ነው። ከስሜታዊነት ወጥተሽ ነገሩን ብታስቢበት መልካም ነው። እንደውም ወንጀል ሰርቻለሁ። ቅጣቴን ለመቀበል ደግሞ ዝግጁ ነኝ። ወንጀልሽ ከመስረቅ ያለፈ እንደሆነ ታውቂያለሽ? ምን እያልክ ነው? ማለቴ ምን እያሉ ነው? ከነፍሰ ገዳይ ጋርም ተባብረሻል። ምን? አንቺ እዚህ ምንድነው የምትሰሪው? መጥቼ ነው አመጣው። አሁን ቀጥ ብለሽ ትወጫለሽ። ነውጭ ዳይ የመጣ ሁሉ መሄድ ቢሆን ኖሮ አንተ እዚህ ቤት አትቀርም። ጋሽ እቺ ሴትዮ ምን ትሰራለች እዚህ? እኔን ዲቃላ ብላ የሰደበችኝ ሴት እኮ ነች። ዳጊ እባክህ ተረጋጋ። ጥሩ ጎርምሳል እባክህ። አሃ ስለዚህ አንቺን ፈቅደሽላታል ማለት ነው አይደል? ግን እኮ እቺ ሴትዮ እዚህ ቤት ከመጣች ጀምሮ ቤተሰባችን ላይ ሰላም የሚባል ነገር የለም። ሳላውቅ አስቀይሜያለሁ። ሳታውቂማ አይደለም አውቀሽ ነው የሰደብሽኝ። ሲጀመር ይህን ቤት ለማጥፋት ነው ሆን ብለሽና አቀደሽ የመጣሽው። ዳጊ አቁም እያልኩ እኮ ነው። ይኸውልህ ጋሽ አንተ በቀላሉ ሰው የምታምን ሰው እንደሆንክ አውቃለሁ። ቆይ ምን ብለህና ምን አድርገህ ነው አንተ ለሷ ጥብቅና እየቆምክላት ያለ? እኔ ጥብቅና አልቆምኩላት። የኔ ልጅ ታማሚ ነኝ ብላ ስለመጣች እኮ ነው። ታማሚ? የካንሰር ታማሚ ነኝ። ዶክተሮች ምናልባትም ለመኖር 1 አመት ነው የቀረሽ ብሎኝ በዚህ በቀረች እድሜ ስቄ እንድሞት ፍቀድልኝ። ሰው አጥቼ እንዳልሞት እርዱኝ እባካችሁ። እማዬ የእውነቷን ነው እያወራች ያለችው? ዳጊ እኛም አላወቅንም ገና። እባክሽ ቆይ እንደዚህ አይነት ነገር እንዴት በራሴ ላይ ላደርግ እችላለሁ? በደንብ እንተዋወቃለን እኮ። እኔ ላይ እኮ ከዚህ የበለጠ በደል አድርሰሽብኛል። ዝኑ እባክሽን እስኪ አሁን እንኳን ለመረጋጋት ምን አለበት ሞክሪ። ነገርኩ እኮ ላይ አሁንም ቢሆን እውነቱን ሳላረጋግጥ ምንም መረጋጋት ብለው ነገር የለም።
ግን እውነቱ ቢታወቅ ታዝኝልኛለሽ? ምንም ቢሆን እኮ ሰው ነኝ። እንዴት ነው ታምም ያለው ሞታለሁ እያልሽኝ ማላዝንልሽ? ያንቺ ነገር ግን ምንም እውነት እየመሰለኝ አይደለም። ታዲያ ምን ችግር አለው? ዶክተር ፋኑኤል የሚሰራበት ሆስፒታል ውስጥ እናስመረምራታለን። ምን ነው ደነገጥሽ? ድጋሚ መመርመር አትፈልጊም? አይ ምንም ችግር የለውም። የእውነት ሁላችሁን ታሳፍራለች። ወይ ምን ፈልጌ ነው እንደዚህ አይነት ክፋት የምፈጽመው? አትጩይብኝ እባክሽ። ከፍቶኝ እኮ ነው ዝሉ። በጣም ስለከፋኝ ነው የጮኩብሽ። የኔን ይስጥሻል። ምክንያቱም አንቺ የኔን ያህል አልበደልሽም። እኔ ግን ይሄ ነገር ውሸት አልመሰለኝም። ዘሉ ቆይ ግን የህክምና ወረቀቱን አይታችኋል? አዎ አይተናል። ግን ደግሞ እሱን ብቻ አይተን እንዴት ማረጋገጥ እንችላለን? እንግዲህ ፍቃደኛ ሆና የምትመረመር ከሆነ ዶክተር ፋኑኤል የሚሰራበት ሆስፒታል ውስጥ እናስመረምራታለን። አባዬ እመነኝ ላይ በፍጹም እሺ ብላ አትመረመርልኝ። ብንሞክር አይሻልም? እምቢ ካልሽ ደግሞ ይቀራል። እንዴ ላይ በጣም ስሜታዊ እየሆንክ ነው። ለምንድን ነው እህትን ማታውቃት እየመሰልክ ያለ? እኔ ምን ዳጊ፣ እንዴት ነው ስለ አባቴ የሰማው አዲስ ነገር አለ እንዴ? አዎ። እንዴት አወቅ? ማለት ደውሎልህ ነበር? ግን በኮማንደር ስልክ። ዳጊ እየቀለድክብኝ ነው እንዴ? ነገሩ ቀልድ ይመስላል፣ ግን ማየ እባክሽ እንዴት ብለሽ እንዳትጠይቂኝ እሺ? ግን በቃ ድምፁን ሰምቼው። እባክህ ልጄ፣ አባቴ እኮ ልክ ሊሆን ይችላል። በዛ ላይ ኮማንደሩ ጨካኝ ሰው ነው፣ ደግሞ ነፍሰ ገዳይ ነው። አባቴ ግን ነፍሰ ገዳይ ነው፣ ያለ ጥፋቱ ስደተኛ ነው። እሱን ደግሞ ፍትህ ሳላሰጥ አርፌ አልቀምጥ። ዳጊ ጨካኝ ሻት በለኝና ምን አለ ትንሽ ተወት ብታደርገው። ኮማንደር እንዴት ስልኬን ሊያገኝ ይችላል? ጩና